ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች ዓለም አቀፍና ሀገራዊ ዘገባዎችን የምናሰማበት ጊዜ ላይ ደርሰናል። አማኑኤል ኃይለ ነኝ። እስራኤል በሃይፋ ከተማ ላይ የተተኮሱ የሂዝቦላ ሮኬቶችን ማክሸፏን አስታወቀች። ዶናልድ ትራምፕ አዲሱን የኢራን ፕሬዝዳንት አደነቁ። አዲሱ የኢራን መሪ ተኩስ አቁም እናደርግ ብሎኛል ሲሉም ትራምፕ ተደምጠዋል። ምንም አይነት የተኩስ አቁም ጥያቄ አላቀረብንም ሲሉ ደግሞ በተቃራኒ ኢራኖች አስታውቀዋል። በዝርዝር እንመለከታለን። እስራኤል በሃይፋ ከተማ ላይ የተተኮሱ የሂዝቦላ ሮኬቶችን አክሽፋለሁ ስትል አስታወቀች። በእስራኤል ሰሜናዊ ግዛት በምትገኘው ሃይፋ ከተማ ላይ ከሊባኖስ በኩል የተተኮሱ ሮኬቶች በእስራኤል የጥበቃ ሲስተም መክሸፋቸው ተሰምቷል። የእስራኤል የአየር ኃይል ስርዓት በዝቅተኛ ከፍተኛ ላይ ሲምዘገዘግ የነበሩ የሂዝቦላ ሮኬቶችን በአየር ላይ መትቶ ጥሏቸዋል። በከተማዋ ሰማይ ላይ ከፍተኛ የፍንዳታ ድምፅ የተሰማ ሲሆን ሚሳኤሎቹ መሬት ላይ አርፈው ጉዳት ሳያደርሱ በአየር ላይ እንዲከሽፉ ተደርጓል ነው የተባለው። ይህ ጥቃት በሁለቱ ወገኖች መካከል ያለውን ድንበር ተሻጋሪ ግጭት ይበልጥ ያባባሰው ሲሆን በእስራኤል ሰሜናዊ ግንባር ላይ ያለው ስጋት አሁንም እንደቀጠለ መሆኑን ያሳያል። በጥቃቱ ምክንያት እስካሁን በሰውም ሆነ በንብረት ላይ የደረሰ ጉዳት የለም ነው የተባለው። ሆኖም ግን በቀጠናው ያለው ወታደራዊ ዝግጅት በከፍተኛ ሁኔታ ተጠናክሮ ቀጥሏል። ቀጣዩ የእስራኤል እርምጃ ምን ሊሆንም እንደሚችል የታወቀ ነገር የለም። በሌላ ዜና ዶናልድ ትራምፕ አዲሱን የኢራን ፕሬዝዳንት አደነቁ። አዲሱ የኢራን መሪ ተኩስ አቁም እናድርግ ብሎኛል ሲሉም ትራምፕ ተደምጠዋል። ምንም አይነት የተኩስ አቁም ጥያቄ አላቀረብን ሲሉም ኢራን አስታውቃለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራኑ ፕሬዝዳንትን ማድነቃቸው ተሰምተዋል። ፕሬዝዳንት ዶናልድ ትራምፕ የኢራኑን አቻቸውን የተኩስ አቁም ስምምነት እናድርግ ብለው ፕሬዝዳንት ዶናልድ ትራምፕን በመጠየቃቸው ምክንያት እንደሆነ ፎክስ ኒውስ ዘግበዋል። ፕሬዝዳንት ትራምፕ አዲሱ የኢራን ፕሬዝዳንት ከቀድሞዎቹ በጣም የተሻለ አስተሳሰብ ያላቸው ሰው ናቸው ብለው ካደነቁ በኋላ ግን የተኩስ አቁም የምናደርገው የሆርሙዝ ሰርጥ ሙሉ በሙሉ ነፃ ሆኖ አገልግሎት መስጠት ሲጀምር ብቻ ነው ብለዋል። ያ እስከሚሆን ድረስ በኢራን ላይ የምናደርገው ጦርነት አጠናክረን እንቀጥላለንም ሲሉ ተደምጧል። ትራምፕ ኢራን ወደ ድንጋይ ዘመን እስክትቀየር ድረስ እንቀጥላለን በማለትም ዝተዋል። ሁልጊዜም አወዛጋቢ የሆኑ ንግግሮችን የሚያደርጉ ፕሬዚደንት ትራምፕ የኢራን ባለስልጣናት ግን ምንም አይነት የተኩስ አቁም ጥያቄ ለአሜሪካ አላቀረብንም ማለታቸውን አልጀዚራ ዘግበዋል። ያለደረሰኝ ሽያጭ የፈጸሙ ግብር ከፋዮች በእስራትና በገንዘብ ተቀጡ። ያለደረሰኝ ሽያጭ የፈጸሙ 55 ግብር ከፋዮች ከ1 ዓመት እስከ 2 ዓመት ከ6 ወራት የሚደርስ እስራትና የገንዘብ ቅጣት እንዲቀጡ ተወስኗል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ፍትሃዊ የግብር አሰባሰብ ስርዓት በማስፈን ለከተማዋ ልማት የሚውል ገቢ በብቃት ለመሰብሰብ ያለደረሰኝ ሽያጭ በሚያከናውኑ ነጋዴዎች ላይ ተከታታይ የኦፕሬሽን ተግባራትን ሲያከናውን ቆይተዋል። ባለፉት 8 ወራት በተለያዩ የስራ ዘርፎች በተካሄዱ ኦፕሬሽኖች በልዩ ልዩ የንግድ ዘርፎች ተሰማርቶ ያለደረሰኝ ሽያጭ ሲፈጽሙ የተገኙ 294 ተጠርጣሪዎች እጅ ከፍንጅ መያዛቸውንም ገልጿል። በጎማና በመኪና መለዋወጫ፣ በኤሌክትሮኒክስ ዕቃዎች፣ በግንባታ ግብዓቶች፣ በስጋ ቤቶች፣ በአልባሳት እንዲሁም በወለል ምንጣፍ ንግድ ላይ በተሰማሩ ነጋዴዎች ላይ ኦፕሬሽኑ የተካሄደ መሆኑም ተጠቁሟል። በዚህም ከተጠርጣሪዎች መካከል 55ቱ ጉዳያቸው ለፍርድ ቤት ቀርቦ ውሳኔ የተሰጣቸው ሲሆን ከ1 ዓመት እስከ 2 ዓመት ከ6 ወራት በሚደርስ እስራት እንዲቀጡ ውሳኔ ተላልፎባቸዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር በ2 ወይም በ3 ሳምንታት ውስጥ ኢራንን ለቆ እንደሚወጣ አስታወቁ። ትራምፕ በዋይት ሃውስ በሰጡት መግለጫ የአሜሪካ ጦር በኢራን ውስጥ የሚያካሄደውን ወታደራዊ ዘመቻ በጣም በቅርብ እንደሚጠናቀቅ ይኸውም ከ2 እስከ 3 ሳምንታት የሚፈጅ የጊዜ ሰሌዳ ነው ሲሉ አመላክቷል። ጦርነቱን ተከትሎ በዓለም አቀፍ ደረጃ የነዳጅ ዋጋ ከፍተኛ ሁኔታ መጨመሩን ያወሱት ፕሬዝዳንቱ አሜሪካ ከኢራን መውጣቷ የነዳጅ ገበያውን እንደሚያረጋጋውም ገልጿል። የነዳጅ ዋጋ ለመቀነስ ማድረግ ያለብን ብቸኛው ነገር ኢራንን ለቆ መውጣት ነው። ያንን ደግሞ በቅርቡ እናደርገዋለን ሲሉም ትራምፕ አስታውቋል። ሌላው ትኩረት የሳበው የትራምፕ ንግግር የዓለምን የነዳጅ አቅርቦት የሚያስተላልፈውን የሆርሙዝ የባህር መተላለፊያ ደህንነት የሚመለከት ነው። ትራምፕ የባህር መስመሩን ክፍት የማድረግ ኃላፊነት በአሜሪካ ላይ ብቻ መውደቅ የለበትም ብለዋል። መስመሩን ክፍት የማድረግ ኃላፊነት በቦታው የሚጠቀሙ ሀገራት ጭምር ነው ያሉት ፕሬዝዳንቱ ነዳጅ የሚያስፈልጋቸው እንደ ብሪታንያና
ፈረንሳይ ያሉ ሀገራት የራሳቸውን ደህንነት የመጠበቅ ኃላፊነት እንዳለባቸውም አሳስበዋል። ምንም እንኳን ትራምፕ በቅርቡ ጦራቸው አካባቢውን ለቆ እንደሚወጣ ቢናገሩም ጦርነቱ እስካሁን ድረስ ከፍተኛ ውድመትን እያስከተለ መሆኑን መረጃዎች ጠቁመዋል። ዘገባው የዘጋርዲያን ነው። ሰላምና ጤናን በያላችሁበት ተመኘው። ከቡና ሚዲያና ኮሚኒኬሽን ዓለም አቀፍና ሀገራዊ ዘገባዎችን ይመስላሉ። ጤና ይስጥልኝ።